السلام عليكم. وعليكم السلام زبو. سلام. እንዴት ዋልሽ? አለን ቁጭ በይ። እንደው አሁን ምን እንደተኛሽ ነው? ምን ላድርግ? እዚህ ተቀመጭ፣ እዚህ ይሻልሻል። ኧረ መቼ ይሄ ይሻለኛል። ምን ነው መቼ? ምን ነው አትነሽም? እንዴ አልሞላሽም? እንዴ ገና እኮ 28 ቀን ነው ዛሬ። እኔማ ሰው አመጣልሻለሁ ብዬ ነበረ። ጎረቤቱ እንደው ይቅር እሷ ቤት መቼ ሰው ታስቀምጣለች አሉ። ማን ያለው ደግሞ? ኧረ ብዙ ሰው ጎረቤቶችሽ ይኸው መቼ ሰው ታስቀምጣለች እና ነው ደግሞ ለሷ የምታመጪው ምናምን ብለው። ሰራተኛ ከማምጣትሽ በፊት ጎረቤት እየሰለልሽ ነው ስለኔ ባህሪ? አዎ የዘመድ ልጅ አምጥቼ ጥሩ ልጅ አምጥቼ በኋላ ከመጣላት መጀመሪያ አረጋግጬ ጠይቄ አይሻልም እንዴ? እና እኔን ነው መጠየቅ ያለብሽ? ጎረቤት መቼስ ምንም አይነት ነገር ቢኖርበት ጨማምሮ ነው የሚያወራው። ሲጀመር እንዴት እንደዚህ ትያለሽ? ደግ ብትሆኚ ሰው ጎረቤት እኮ ያልሆነውን አያወራም። ደግ ብትሆኚ ጥሩ ነበር የሚነግሩኝ። አይ ሲጀመር እኔ ብዙ ጠላት እንዳለኝ ብዙ ምቀኛ እንዳለኝ ታውቂያለሽ። ለምንድን ነው ጠላት የሚኖርሽ? ምን አድርገሽ? በሱ ምክንያት ነው። እሱ ነው በዚህ በድንበሩም በምኑም ድንጋዩን አንሱ እንትኑን አንሱ እያለ የሚጣላው። እስቲ ልጅቱን ቀጥ አድርጊያት። ይሄው ቀጥ አድርጌ ነው ያስኳት። አስተካክያት እንደው ወረን ያልሆንሽ እንዴ? ይሄው ከዚህ በላይ ምን ላድርጋት? ወይ እንደው ግን መቼ ነው አንድ ቀን እንኳን መተሽ እኔ ጋር በሰላም አውርተሽ ሂደሽ አታውቂም? ኧረ እኔ መቼ ለአንቺ ደግ ሁኜልሽ ነው። አሁን ሰው ፍለጋ ስንት የት ቦታ ምን አውቃለሁ ብትይ ሰው ፈልገሽ ገና ይዘሽልኝ አልመጣሽ። ጎረቤት ለጎረቤት እንዴት ነው ባህሪዋ እያልሽ ስትጠይቂ ቆይተሽ ነው እንጂ እንዳልጣላ በኋላ እኮ መጀመሪያ መጠየቅ ያለብሽ እኔን ነው እንጂ እነሱን ነው እንዴ ነው። እኔ እኮ አሁን ያልገባኝ ስለ እኔ ባህሪ እንዴት ከጎረቤት ትጠይቂያለሽ? አንቺንማ እኔ ባህሪሽ ደግ መሆኑን ነበር የማውቀው ከስንፍናሽ በስተቀር። ጥሩ ሰው ነሽ፣ ጥሩ ልጆች ትወጃለሽ። ያን ያቅሻለሁ። እኔ እንደዚህ ያለ ክፉ መሆንሽ ምን አላውቅም። ምን አድርጋ ከፋቻሉ? እስኪ ንገሪኝ። ምን አደረጋቻለሁ? የማይቀመጡ ነው እና ታዲያ በራሳቸው አመል ነው እንጂ በእኔ አመል ነው እንዴ? ምን ነው ሰረቁሽ? ምን አደረጉ? ባይሰርቁም በብዙ ነገር ላትስማሚ ትችያለሽ። በቃ አሁን ላይ ደግሞ እኔ ቤት ብቻ አይደለም ማን ቤት አለ እስካሁን? ሁሉም ቤት ነው አይደል እንዴ ሰው ችግር ያለው ቤቱ። ታዲያ ይሄ እንደቆሸሸ ያኛው እንደቆሸሸ እዛው አጨርሽም። አሁን እዚህ ምን አስመጣሽ? ሰው እንግዳ ሲመጣ ሰው ጋር ብመጣ አሁን እኔ ብቻዬን መጣሁ። ቤት አይደለም እንዴ የፈለኩበት በተኛ ምን ችግር አለው? ግን ኧረ ተይ እንደው አንቺ ሴት ልጅ ወልደሻል። ተይ ጦር ነው የምትናገሪው። ናፍሽ አዝኜልሽ አስቤ እኮ እኔ ዘመድ ጋር ሁላ ልጠየቅኩኝ ልጅ እኮ ላመጣልሽ ቃል ገብቼ አልነበረም እንዴ ሄድኩት። አጥቼ ነው ፈራሁ። ደግሞ ባገኙ ፈራሁ። ሰዎቹ እንደዚህ ናት ተይ ሰው አይቀመጥም ሲሉ ፈራሁ። ዘመድ ጋር እንዳልጣለ ወይ በደላላ ፈልጌ ያመጣ እንደሆነ አላውቅም። ኧረ እኔ ስጀምር አልፈልግም። ከዚህ በኋላ እኔ በማንም የመጣ ሰው አልፈልግም። ራሴው ልጆቼን አሁን እንደኖርኩት እኖራለሁ። ብቻ ግን ከዚህ በኋላ አይምሮ የሚነካ ነገር እያመጣሽ ባልነግሪኝ ደስ ይለኛል። በቃ እኔ ልጆቼን ላሳድግበት። ወይ ከመጣሽ በሰላም ተጫውተሽ ሂጂ። እኔስ እንዴት እንደሆንሽ ጉድሽ ላይ ነበር። እንዴት ትተኛለሽ ያላሰብኩም ጨርሰሻል። ይበቃሽ ጉዴ ልታይ እንጂ ነበር። አሁን ተኝተሻል አይደለም? እኔ ምን የት ሂጅ ልተኛ? ቤት አይደል እንዴ? በቃሽ ብዬ ነው። ሰው 15 ቀን ከተተኛ እኮ ይበቃል። አንቺ 45 ቀን ወር ከምናምን 2 ወር አይደል እንዴ የምትታረቂው? ራሴ ነኝ የማረሰው። ራሴ ስንት ስራ ሰርቼ ተነስቼ በጠዋት ስንት ልጄን አጥብቼ አስተኝቼ ነው ስንት ነገር ሆኜ። ሰው እንደዚህ እንኳን የለኝም። አንቺ ስንት ሰው አለሽ? ልጅሽን አጥብተሽ አስተኝተሽ እንደው አሁን አንቺን እኔ መጥቼ 2 ጊዜ ምን ጠይቄሻለሁ። ልጅሽን ከመኝታሽስ ተነስተሻል? እንግዲህ አጋጣሚ እንቅልፉ ላይ ደርሰሽ ነው እንጂ ሁሉ ጊዜ መቼም ስራ እየሰራሁ ቤቴ ስቆሽሽ ወደ አሁን ምንም የጎደለ የለም። ምሳ ሰርቼ እሱ መጥቶ በልቶ ሄደ። ልጆቼን አብልቼ ትምህርት ላኩ። ከትምህርት መጡ። እኔ ደግሞ አረፍ ልበል ብዬ ተኛሁ። በቃ ሌላ ምንም ያደረኩት ነገር የለም። ግን ቤቴ ነው። ሳሎንም ስፈልግ ኪችን ስፈልግ ሌላም ቦታ ብተኛ ምን ችግር አለው? ለምን እንደኖር ታየዋለሽ። እኔማ ምን እላለሁ? ምንም አለልሽ። የተኛሽበት እንደው ግን እንግዳ ቢመጣ ጥሩ አይደለም ነው እንጂ እንግዳ የሚመጣው እኔ ሊጠይቅ ነው አይደል? አዎ ግን መዝረክረክ የለበትም። አሁን ደግሞ ምን ሆነ?
ደግ እንግዲህ ታች ይሆን እና እነየ ደህና ናቸው? አዎ ልጆቹ የት ሄደው ነው አሁን? ስራ ሄዶ እዚህ እንትን ጨዋታ እና አሁን ሰው ተመላላሽም አልተገኘም። አይ ተመላላሽ ስላልፈለኩኝ ነው። እኔ እቀመጣለሁ በቃ እኔ ትንሽ ለአንድ ሳምንት እሰራልሻለሁ ለሳምንት። ኧረ ያለህ ይስጥልኝ። አንዱ አብሽሪ አብሽሪ ቤትሽን ዘግተሽ እዚህ አትሆኝም። ኧረ እኔ ወላሂ ብዬ ወላሂ አልኩ 3 ወላሂ እንዳላይብሽ ነው። ኧረ እኔ 3 ወላሂ እንደው ልጆችሽን የታርገሽ ባልም አለብሽ ይመጣል ጭራሽ ከነ ልጆችሽ ምን አለብሽ? ልጆችን ይወዳል። እኔ እሄዳለሁ ቤትሽ እኔ እሄዳለሁ። ዘመድ ቤት እኮ እኔ ወደ እናቴ እሄዳለሁ። እንት ሰፋ እንዲላችሁ እኔ እኮ አንቺን ለማድረስ ነው መጥረስ ስላለ አንቺን ለማድረስ እኮ ነው። ኧረ ተነሽ እያልሽኝ ልታርሽ ይኸው ሳምንት ልቀመጥልሽ ነው። ታዩን አልፈልግም። እኔ 3 ወላሂ ብያለሁ። ያብሽሪ እንደው ስላሰብሽልኝ ያረግሽልኝ ያክል ነው የምቆጥረው። አረሳሽ እኮ ጥላቻሽ ነው አትንጂ ነው። ኧረ እንደው እሱን አይደለም። ሰውዬው እኮ አይሽ ሳምንት ሰርቼ ማላስቀምጥ ነው። የሳምንት ሰራለሁ ታዲያ እንደዚህ እኮ ነው የማደርገው። ቤቴ እንዳይቆሽሽ ብዬ አንሻግት ምንም አይሆን። እኛ ቀዝቃዛ ነው እኛ ቤት። አታሞቂም? ፍሪጅ አለን። ከፍሪጅ ነው እየወጣም ቤቱ እንዳይቆሽሽብን ከሚቆሽሽ በዛ እያደረግን ነው ማበል። ቤቱማ ቢቆሽሽ ችግር የለውም። ጨጓራችሁ እንትን ለምንድን እስቲ እንደዛ አድርገሽ እንደዛ ቤቱን አታቆሽሽ አንቺ። ጥሩ ነው። የኔ ባል ደግሞ ችግሩ ፍሪጅ የገባ ሲበላ ጨጓራውን ያማል። በነገር እያንገበገብሽ ነው ጨጓራ የተጎዳው ነው። መቼ ነገር እኔ ሲጀመር እኔ እና እሱ ተነጋግረን አናውቅም። ወንድምሽ ነው ባህሪውን ታውቂዋለሽ። እኔም ክፉ አልናገር እሱም ክፉ አይናገርም። እኛ ተከባብረን ተዋደን ነው የምንኖረው። መጥቷል። እኔ ቤት መጥቶ ሳምንት ምን ሆነ እኮ ለዛ ሆስፒታል የገባ ወቅት ነው። ሆስፒታል አስገባሽ? ሆስፒታል ባለፈው የገባው ነው። አዎ ሆስፒታል አሞት ነው የገባው። እኔ ምግብ በልቶት ይሆናል እኮ እንጂ ረፍ የዛን ጊዜ ባለፈው ዱዓ እንደጠራሻቸው የሳምንት ነው ያበላሻቸው። አዎ የሳምንት ሰርቼ ነው መሆኑ። እስቲ ማናቸው ማንታ ሆኖ ነው የሚቀዝነው ይሄ ነገር አለመስማማት አይደለም እንዴ? ምግብ መመረዝ እኮ ተብሎ ሆድህ ሁላ መታጠብ አለበት ብሎ ሆዱ ታጥቧል። ያንን ነው የምትበሉት? አብረን የበላነው ሁላ ሰዎች ምን ሆኑ? እናንተማ እንደምታርጋችሁት ነው። አልነገረኝም። ይኸው አብረው የበሉት ጓደኞቹስ ምን ሆኑ? ምንም የቀረ የለም። ኮሮና በግል ገባባቸው እንዴ እስኪባሉ ድረስ ሲቀዝኑ ከርሞ የለ እንዴ ጓደኞቹ? አልነገሩኝም። የውሸትሽ ነው። ዝም ልታጠፊ። የአንቺ ሙያ በጣም የተለየ ነው። አሁን ለአንቺ ማንጥቼልሻለሁ ትንሽ። እኔ ቢስሚላ በቃኝ። ወላሂ ነው ያመጣሁልሽ። አላመሰግን። የስንት ቀን ነው ሙቁ? አንድ 10 ቀን ነው አለች። ደህና ነው። ችግር የለም። ቆንጆ ነው። ልጆችሽ መች ነው የሚመጡት? ቆንጆ ነው። መች ነው የሚመጡት? ይመጣሉ ነገ። በቃ ፍሪጅ አሳድሬ ለእነሱ እሰጣቸዋለሁ። እሺ ትንሽ ቀበሽ ይሁንና። ኧረ እኔ ወላሂ በቃ አሁን ነው ከሙቅ የተነሳሁት። ማታ ትጠጪዋለሽ? ማታ ችግር የለም። አምጥቻለሁ። እንደው እንድቀምሹ ብዬ ከዛ ጊዜ የተረፈውንም ወደ ዱዓውንም አምጥቻለሁ። የዱዓውን ለበረካው እንዳገኘ ብለሽ እንደው ቀመስ የምታረጊ ምንም የቀረኝ ምን አመጣለሁ። በጣም አንቺ እኮ በጣም የዋህ ነሽ። በጣም አመሰግናለሁኝ። አላህ ያክብርልኝ። ጠያቂ አትጪ። አዎ አላህ ከባክቴሪያ የሚጠብቃችሁ። አረኛ ምንድን ነው ባክቴሪያ? አረ አንዳንድ ጊዜ እኮ ሁሉም ነገር ሲደጋገም መድኃኒት ይሆን። እኔ ምንም እንደው ነክቶኝ አያውቅም። እና አሁን ምን ላምጣል? ቡና ላፍላ። በቃ ልጅቱ ተኝታለች። ይሻላል ላፍላልሽ ቡና ይሻላል። እዚህ ትቆያለሽ? እቆያለሁ። እኔም እኮ እናቴን ነገ እመጣለሁኝ አንቺ ጋር እከርማለሁ ብያት የቀረችኝ 15 ቀን የት እዛው እናትሽ ቤት ምን አለበት አብረን እንጠጣቸው። ቀስ በያም ተነሽና አሁን ቡናም ሆነ ምንም እንግዲህ ጣልሽውን ጣጅ ሻይ ቢሆን ግድ የለም
ምግብም በልቻለሁ። በልቼ ነው የመጣሁት። ታዩ ችግር የለውም ግን እናቴ ነገ ታዩ አብረን እንመጣለች ባያቸው ደውዬ አሁን ወይ አገናኝ። አይ እናቴ አሁን ሰው ስለሌላት እኔ ራሴ እንትን አይደለም። ኧረ ችግር የለውም እናንተማ ችግር የለውም። አሁን ግን እዚህ ወንድምሽ ጋር የሳምንት ሰርታችሁ ወንድምሽ ጋር ብትከርሙ ይሻላል። እንደምንሰራው ይሄዳል እሱ አብረን እናትሽ ቤት እንሄዳለን። አይዞሽ እኔ አልነቅፍሽ አልከለክልሽ። ኧረ አብረን ለማንኛውም አብረን እስኪ አረፍ ቢል ወንድሜ ትንሽ እረፍ ቢል እዛው አብረን እንከርማለን። እዛው እናትሽ ቤት ይሻላል እንጂ እዚህ ማመች እህሉም ምኑም አረፍ ይላል። አስቤዛ ቀነሳል። አስቤዛ ምን ሁሉ ነገር ይቀንሳል። እንግዲህ እቴ ናት ወይ ሄድሽ? እስቲ እኔም ልነሳ ቀየውልየው